እንደ ሰንበት ተማሪ ከዛም ደግሞ እንደ ወላጅ በጣም ደስ የሚላል። ትንሽ የሚያናድም ነገር ነበር። በተለይ የታችን ረድኤት በጣም የመጀመሪያው ቀን የረሃብ ስሜትና የሁለተኛው ቀን የጥጋብ በአፍም ከሆነ እየሶረውሩ ብድግ አድርገው ሌሎቹ አልጠጡትም። ምድረ ሆዳም እና መዝሙር ብቻ ጉሮሮ ብቻ ስላለ መዘመር ብቻ ሳይሆን እውቀትም እንደሚያስፈልገው ሚካኤል ነው ወደዋል እግዚአብሔር ስሜ ዲያቆን ቃልአብ አጥናፉ ይባላለሁ። ስሜ ጽዮን ጋሮምሳ ይባላል። ስሜ ዲያቆን አብርሃም አስፋው ይባላል። ስሜ አስናቀስ ጌጡ ይባላል። ስሜ ዲያቆን በኃይሉ ኃይለ ሚካኤል ይባላል። ስሜ ሄርሜላ ደገሙ ይባላል። ስሜ ዲያቆን አብርሃም ኮሬ ይባላል። ስሜ ረድኤት ደጀኔ ይባላል። ስሜ አቤል ሰሙ ይባላል። አሁን እያገለገልኩበት የሚገኘው በመዝሙር ክፍል በኃላፊነት በዛ ደረጃ እያገለገልኩ እገኛለሁ። የዚህ ፍኖተ ሰላም ሰንበት ተማሪ ነኝ። በሰንበት ትምህርት ቤቱ የአገልግሎት ክፍል ላይ በስራ አመራር ጉባኤ አባልና እንዲሁም ደግሞ በስራ አስፈጻሚ ሰብሳቢ በአገልግሎትነት ያለው ወንድም ነኝ። ፍኖተ ሰላም ሰንበት ትምህርት ቤት ተማሪ ነኝ። ያው እዚሁ ፍኖተ ሰላም ሰንበት ትምህርት ቤት ቅድስት ሥላሴ ያደኩ ልጅ ነኝ። የፍኖተ ሰላም ሰንበት ትምህርት ቤት ተማሪና የስራ አመራር አባል ነኝ። የኮልፌ ደብረ ብርሃን ቅድስት ሥላሴ ፍኖተ ሰላም ሰንበት ትምህርት ቤት ተማሪ ነኝ። የፍኖተ ሰላም ሰንበት ትምህርት ቤት ተማሪ ነኝ። የፍኖተ ሰላም ሰንበት ትምህርት ቤት አገልጋይ። እንግዲህ በሰንበት ትምህርት ቤታችን ታሪክ ይሄ አንድ ትልቅ መሰረት ነው፣ ፈርቀዳጅም ነገር ነው። በመጀመሪያ ደረጃ ይሄንን ሐሳብ ቀድሞ እንደ መዝሙር ክፍል ታስቦ ነበር። አሁን ግን የሰንበት ትምህርት ቤታችን የልደት በዓል ሲከበር በኮሚቴው ገፍቶ የመጣ ጉዳይ ሆኖ በመገኘቱ በጣም ደስ ብሎኛል እና ለዚህ እድል ታጭቼ በዚህ ውስጥ በመሳተፌ ያው እንግዲህ አቅሙን ባይኖረኝም ግን እግዚአብሔር ፈቅዶና ወዶ የዚህ ታሪካዊ አካል በመሆኔ በጣም ደስተኛ ነኝ። ወደፊትም ደግሞ እግዚአብሔር ፈቅዶልን ከዚህ የተሻሉ ነገሮችን በመናደርግበት ነገርም ውስጥ ለመሳተፍ እንደ እግዚአብሔር ፈቃድ በራሴ በኩል ፈቃደኛ ነኝ። ግን እንዳጠቃላይ በዚህ ነገር ውስጥ በመሳተፌ በጣም ደስተኛ ነኝ። እግዚአብሔርንም አመሰግነዋለሁ። እውነት ለመናገር እኔ ጭራሽ አልጠበኩም ነበረ። ያው ብዙ ጊዜ ይታሰብ ስለነበረ ይሄ ሐሳብ በዚህ ፍጥነት ይሆናል ብዬ አልጠበኩም ነበር። እግዚአብሔር ይመስገን በጣም ነው ደስ ያለኝ። በጣም እግዚአብሔር ይመስገን። እመረጣለሁ ብዬም አላሰብኩም ነበር። ማለት አጋጣሚ ምርጫ ነው። ብቻ ምንም የምናገረው ነገር የለም። ማለት ካለው ሰው ታናሽ ሆኜ ሳለ ለዚህ አገልግሎት ወይ ደግሞ ለዚህ መዝሙር መመረጤ ደስ ብሎኛል። ለዚህ መርሃ ግብር በመመረጤ እጅግ በጣም ደስተኛ ነኝ እና አመሰግናለሁ። እሺ እግዚአብሔር ይስጥልን። አስቀድሞ ያው የሁሉ መራጭና ፈቃጅ እግዚአብሔር አምላክ ነው። ሰው እንደራሱ አስቦ ሳይሆን እግዚአብሔር አምላክ ፈቃዱን ሰጥቶ ለዚህ አገልግሎት የሚመርጠው ነውና ምን ለመናገር በዚህ ደረጃ የተሻሉ የሚሆኑ ወንድምና እህቶች አሉ። ግን እግዚአብሔር አምላክ ፈቅዶ ይህንን አገልግሎት ወይም ደግሞ የዝማሬ አገልግሎት እንደ አንድ በጣም ከረጅም ጊዜ በኋላ በሰንበት ትምህርት ቤት አገልግሎት ላይ በመመረጤ በጣም ደስ ብሎኛል። ምናልባት ለራስም ህይወት ሊሆን ይችላል፣ ደግሞ ከዛ ባሻገርም ደግሞ ይህንን ዝማሬ ለሚሰሙት ወንድምና እህቶች የተሻለ መንፈሳዊ ህይወትና ራሳቸውን የሚለውጡበት ይሆናል ብዬ ተስፋ አደርጋለሁና አስቀድሞ እንግዲህ ወንድማችን ዲያቆን አብርሃም አስፋው አስቀድሞ የደከመበት አገልግሎት ነበረ። በጣም የረጅም ጊዜ ስራዎች እንደነበሩ በነበረን የውይይት ወይም ደግሞ የዚህ የዝማሬው አገልግሎት ሂደት ላይ ሲያወራን የነበረበት ሂደት ነበር። ከዛ በኋላ ግን ይህንን የ25ኛ ዓመት የሰንበት ትምህርት ቤት አገልግሎት መሰረት በማድረግ ለዚህ አገልግሎት ወንድሞችን ዲያቆናት እንዲሁም እህቶችን መርጦናል ማለት ነውና በመመረጤ በድጋሚ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እውነት ለመናገር አላሰብኩትም ነበርና ያለውበት ሐሳቡ ሲታሰብ ስለነበርኩኝ ያለውበት መስሎ አልተሰማኝም ነበርና ባልጋባ ብዬ አስቤ ነበረ እና ግን ቆንጆ ነበር።
ይህ የመዝሙሩ አልበም በብዙ ደረጃ ሲታቀድና እንዲሁም ደግሞ በተለያዩ ምክንያቶች እየተራዘመ የቆየ ነገር ሲሆን አሁን ግን ተፈጽሞ በማየቴ ይህን ትልቅ ነገር የእግዚአብሔር እርዳታ ያለበት ታላቅ በረከት መሆኑን እንዳቅ እንድረዳ አድርጎኛል። በጣም ታላቅ ደስታን የተሰማኝ። በዚህ ሰንበት ትምህርት ቤት ውስጥ በአገልግሎት 25 ዓመት ሆነን በእነዚህ 25 ዓመታቶች ውስጥ ከ5 ከ6ኛው ዓመት ጀምሮ የሚታሰብ ሁሌ ብናደርገው ተብሎ የሚታቀድ ነገር ነበረ። ነገር ግን ሰው ባሰበው ሳይሆን ለሁሉም ነገር ጊዜ አለውና ጊዜውና ሰዓቱ አሁን ሆኖ ይህ ነገር በመሆኑ በጣም ደስ ብሎኛል። እግዚአብሔር ይመስገን። ጊዜው ዛሬ ነበረ፣ ጊዜው አሁን ሆኗልና ለረጅም ዓመታት ይጀመራል፣ ይቋረጣል፣ ይጀመራል፣ ይቋረጣል። ያው ዕለቱና ሰዓቱ ሲደርስ ግን ሆኗል። እሺ እግዚአብሔር ይስጥልኝ። እኔ ብዙም ነገር መናገር አልፈልግም፣ ግን ከዚህ በፊት ከዚህ አስቀድሞ በአንድ ጊዜ እንደዚህ ኮሚቴ ተዋቅሮ ሊሰራ የነበረ ነገር ነበር፣ በዝማሬ ደረጃ ማለት ነው። ስለዛ የዛ ጊዜ ያልተደረገውን ስራ አሁን እድሉ ሲገኝ እንዲሁም የ25ኛ ዓመት ሲሆን በተለየ መንገድ 25ኛ ዓመት እንድናሳልፍ በማለት ነው ይሄንን ነገር ከኮሚቴው ጋር ተነጋግረን መዝሙሩ እንዲወጣ ለማድረግ የወሰንነው ማለት ነው። እና በዚህ ነገር ላይ በመሳተፌ እግዚአብሔር አምላክን አመሰግነዋለሁ። ሳይገባኝና ሳይገባኝ ለዚህ አገልግሎት ስላበቃኝ ማለት ነው። ቆንጆ ነበረ። የመዝሙር ጥናት መዝሙሮቹን ስናጠናቸው ለራሱ በጣም ቆንጆ ነበር። የመጀመሪያ ከሰማሁት መዝሙር፣ ሁለተኛ መዝሙር፣ ሶስተኛ መዝሙር በቃ ሁሉም ተመራጭ ደስ የሚሉ መዝሙሮች ናቸው። ግጥሞቻቸው በተለይ ቆንጆ ኤክስፒሪየንስ። ልምምዱ በጣም ደስ የሚላል። ትንሽ የሚያናድም ነገር ነበረው፣ ብቻ ግን ደስ የሚለው ነገር ይበዛል ልምምዱ ላይ። በተለይ እዛ የነበረው ልምምድ በጣም ደስ ይላል። የልምምዱ ወቅት በጣም ደስ ይላል። አሪፍ ጊዜ ነበረ። ብዙ ነገሮችን አይቼበታለሁ። እንደዚህ አይነት ልምድ አልነበረኝም ከዚህ በፊት እና አሪፍ ነበር፣ ደስ ይላል። ጥሩ ነገር ተምሬበታለሁ። የልምምድ ሂደቱ ቆንጆ ነበረ። እዚህ የነበረው ያው በራሳችን ኤክስፒሪየንስ ነው። ከዛ ደግሞ ስቱዲዮ የነበረው ደግሞ ኤክስፒሪየንስ በጣም ለኛ አዲስ ነገር ነበረ። ደስ ይል ነበር። በጣም ማይረሳ ጊዜ፣ ባላለቀ ሁላ ያልንበት ሞመንት ነበር። በሁለት መንገድ ባየው ደስ ይለኛል። እንደ ሰንበት ተማሪም ከዛም ደግሞ እንደ ወላጅ ልጆቼም ያው እዚህ ተማሪዎች ስለሆኑ አብረን እንደ ሰንበት ትምህርት ቤት ለሰንበት ትምህርት ቤቷ አንድ ብሎ በመዝሙር ደረጃ መንደርደሪያ ያለ ነው። ብዙ አቅም ያላቸው በብዙ ነገር መስራት የሚችሉ ልጆች የምታፈራ ሰንበት ትምህርት ቤት እንደሆነች ለምዕመኑ ማሳያ ነው። ሰንበት ተማሪነት ማለት ዝም ብሎ ገብቶ ወጥቶ መውጣት ብቻ እንዳልሆነና በብዙ ዘርፍ በብዙ ነገር ለወጣቱ ለትውልዱ የሚጠቅም የሚያንጽ ነገር እንደሆነ ማሳያ ይሆናል። እንደገናም ደግሞ እያንዳንዱ ሰው የራሱን የሆነ ታለንት ያወጣበታል። እንደ ወላጅ ደግሞ ሳየው በእግዚአብሔር እንድታመን ልጆቼ በቃ በእግዚአብሔር እጅ ናቸው፣ እግዚአብሔር ቤት ስለሆኑ የሚሆኑት ነገር የለም ብዬ እንድታመን እንድኮራ ያደርገኛልና መዝሙሩ መሰራቱ ወይም ደግሞ የተለያዩ ነገሮች በሰንበት ትምህርት ቤት መደረጋቸው በጣም ትልቅ ነገር ነው። ይህንን ሀሳብም ደግሞ በሰዎች ስር አድሮ እንዲፈጸም ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ይህ አልበም ለሰንበት ትምህርት ቤቱ እንደኔ ይሄ የመዝሙር ስብስብ ብቻ ነው ብዬ አላስብም። እንደ ሰንበት ትምህርት ቤታችን ታሪኳን፣ እምነቷን እንዲሁም ደግሞ አገልግሎቷን በአጠቃላይ የሚያሳይ ትልቅ መልእክት፣ ትምህርት ያለው መዝሙራት ነው ብዬ ነው የማስበው። ሁላችሁም እንዲያደምጡት በዚህ አጋጣሚ ማስተላለፍ እፈልጋለሁ። የነበረኝ ትውስታ የመጀመሪያው ቀን የረሃብ ስሜትና የሁለተኛው ቀን የጥጋብ እንትናችን በጣም አይረሳኝም። ማለት የመጀመሪያው ቀን ምኑንም ስላላወቅነው ዝም ብለን ነበር ሄድነው እና እዛ ቀኑ ሙሉ ውለን ምናምን በጣም ደክሞን ርቦን ዝናብን አግኝቶን ምናምን የተመለስነው
ሁለተኛው ቀን ግን እሱን ለማካካስ ብለን ይዘን ምግብ ምናምን ከቤታችን ይዘን ሄደን ደግሞ ጥጋብ በጥጋብ ሆነን ያሳለፍነውን እንትን አልረሳውም። ደስ የሚል ጊዜ ነው። በተለይ የመጀመሪያው ቀን ስንመለስ ዝናብ ነበርና ባስ ትንሽ እሱ ነው የመጀመሪያ ኤክስፒሪየንስ ነው። ገጠመኞች በእርግጥ እኔ እያረፈድኩ ነበር የምመጣው ከስራ አንጻር ሁለቱንም ቀን አርፍጄ ነው የመጣሁት። ያው ቢሮ መግባት ስለነበረብኝ ነው። የመጀመሪያ ቀን ታክሲ አጣሁኝ በጣም ብዙ እና ቅኝት ጨርሰው ምናምን የደረስኩት። ስለዚህ በተገባበት ቅኝት ነው የገባሁት። አይታችሁ ከሆነ ሴቶች በጣም ዶሚኔት አድርገውናል ወንዶቹን። በአብዛኛው ድምጽ የወንዶቹ አይሰማም፣ በአብዛኛው የሴቶቹ ነው ዶሚኔት ያደረገው። ያ መጀመሪያ ላይ ብገኝ ኖሮ ተጽዕኖ ፈጥሬ በእኛ ሜጀር እንገባ ነበር ብዬ አስባለሁ። እንደ ገጠመኝም ባይሆን እንደ ኤክስፒሪየንስ ማለት ነው። ከዛ ውጭ ግን ሁለተኛው ቀን የመጀመሪያው ቀን ምሳ ሳይበላ ነው መሰለኝ ሄዶ አክፍሎት ነበረ። በሁለተኛው ቀን ግን ምሳ ሲበላ ረዱ ቤት ውስጥ የቀረ ወጥ የለም እና 2 እንቁላል ይዛ መጣች። እና ምግብ አዘዝን በላን። ሄርሜላ ደግሞ መውደድ ይዛ መጣ ነበረ እና ደግሞ ይሁን አሪፍ ምግብ ነገር ይዛ መጣለች። አብርሽም ምግብ ይዞ መጥቶ ሌሎቻችን እንጀራ ገዛንና ዳቦ ገዛን፣ የሚጠጣ ገዛን። ያችን መውደድ እንጠጣለን ብለን ስቱዲዮ ይዘን ገብተን ነበረ። እኔና ባዬ ነበርን በግሩፕ ያው ረዱና ኤርሜላ አንድ ላይ ይገባሉ፣ አብርሽና ጺብ አንድ ላይ ይገባሉ፣ እኔና ባዬ ደግሞ ሌላ ግሩፕ ነን። ከዛ ቆጥበን የያዝነውን መውደድ እኛ ስንገባ እነሱ ጠጡትና በግድ የተረፈች ነበረች። ከዛ እሷ ልጠጣ ስል በአፋችን የጠጣ ነው አሉኝ አውቀውና በአፍም ከሆነ ብዬ ስወረውረው ብድግ አድርገው ሌሎቹ አልጠጡትም። ምድረ ሆዳም እና ነበሩ ጥሩ አጋጣሚዎች ነበሩ። በጣም ኤክስፒሪየንስ ነበረ። ያልበን ነበረ እንደ ስቲም በለው እንትኑ የሚቀረጽበት መንገባበት ቤት ደስ ይላል። እንደዚህ አይነት ኤክስፒሪየንሶች ነበሩ። በአብዛኛው ደግሞ ግጥሞቹን አዲስ እንደመሆናቸው አልሸመድርናቸውም ነበርና ሌሎቹ በገቡበት ግሩፕ ውስጥ ከውጭ ደግሞ እንከልስ ነበረ። በተለይ እኔ ያስቸግር ነበረ፣ አልከለስኩም ነበርና አንዳንድ የሚገቡትን ነገሮች እነዛን ነገር በማድረግ በጥሩ ሁኔታ አሳልፈናል። እግዚአብሔር ይመስገን ጥሩ ጊዜ ነበር። ይሄን ነው እንግዲህ በአጭር ጊዜ ውስጥ የሁለት ቀን ኤክስፒሪየንስ ቢሆን ማለት ነውና ያው አስቀድመው ያሉ ወንድምና እህቶች ተናግረውታል ብዬ አስባለሁና የመጀመሪያው ቀን ላይ ይመስለኛልና ወደ ቤት ስንመለስ የመጣነው የትራንስፖርት ሁኔታ በጣም አስቸጋሪ ነበርና በተለይ የታችን ረዴት በጣም ብቻ የሆነ የነበረው ያው ባስ ላይ ስለነበረ በጣም መገፋፋቶች በጣም የሚያስጨንቁ ስለነበረ እሱኛው የመጀመሪያው ገጠመኝ ነበርና በጣም ሁለተኛው ላይ በደንብ አድርገን ያስተካከልንበት ነበር። ሌላ የመጀመሪያው ቀን ደግሞ ያው የተወሰነ ረሃቦች ነበሩና ካፌ ላይ ያው ባንጠግብም እንበላ ቀመስ አድርገን የተመጣንበት ሂደት ነበር። እነዚህ ሁለት ገጠመኞች ማስታወሳቸዋል። ስቱዲዮ ላይ ስንቀረጽ የነበረው ቀን ይመስለኛል ማለቴ እንትን የለመድነው ዝም ብሎ መዘመር ነውና የሆነ የሚጮክበት ቦታ ላይ መጮክ ምናምን እኔ ከብዶኝ ነበረ። የሆነ ያክል ወጣና ይከብደኝ ነበር እና መዝሙር ብቻ ጉሮሮ ብቻ ስላለ መዘመር ብቻ ሳይሆን እውቀትም እንደሚያስፈልገው ያወቅኩት። እሺ ግጥሞቹ የተጻፉት ቢያንስ አመት ወይ 2 አመትም ሊሆናቸው ይችላል። በ2 አመት ጊዜ ውስጥ የተጻፉ ግጥሞች ናቸው፣ በተለያየ ጊዜ ማለት ነው። አስቀድመው ሲጻፉ ለዚህ ዓላማ ነበሩ፣ ግን ወደዚህ ጊዜ ስንገባ እንደውም ወደ ኮሚቴም ሲዋቀር ያለፈው አመት ላይ እነዚህ ነገሮች ለማሳካት አስበን ነበር። ከዛ የዛ ጊዜ ስላልተሳኩ እንደዚሁ ተጽፎ የተቀመጡ ነበሩ ማለት ነው። እና ብዙ ገጠመኞች ነበሩ ለማስገምገም ግጥሞቹን ለማስገምገም የተለያዩ አባቶች ጋር ተሄዷል።
በእኛ በደብራችን ያሉ የስብከተ ወንጌል ኃላፊም የሆኑት መምህር መጋቢ አዲስ አምደ ሃይማኖትን የሰንበት ትምህርት ቤታችን አባል የሆኑት ቀሲስ ኢንጂነር ኤልያስን የሰንበት ትምህርት ቤታችን መምህራን የሆኑ መምህር ዲያቆን ቃላባ አጥናፉ፣ መምህር ዲያቆን ኢዮአብ ግዛው እንዲሁም ሌሎች አባላቶችን ከዘማሪያን ደግሞ ዲያቆን ጸጋ ስላሴ እንደዚህ የሰንበት ትምህርት ቤታችን አባል የሆነውን ዘማሪ ይስግዱ አውላቸውን ለማስገምገም ሞክረናል። በወንድማችን በዘማሪ ይስግዱ አውላቸው በኩል ደግሞ እንደዚህ ዝማሬዎችን የሚገመግሙ የጋራ መድኃኔዓለም አባቶች የሆኑ የመጽሐፍ መምህራን የሆኑ መጽሐፍ ዘርግተው የሚያስተምሩ አባቶች ሙሉውን ከነቃሉ ገምግመውታል ማለት ነው። ለዛ ያንን በምናስገመግም ጊዜ የነበረው ሂደት ትንሽኛ መሄድ ስላልቻለን እና ትንሽ ምራቅ ስላለ ከባድ ሆኖብን ነበር። ያን ነገር ብቻ አስታውሳለሁ። ቅድም እንዳልኩት ሂደቱ በጣም ከዚህ በፊትም በነበሩት ተሞክሮች የተለያዩ የጊዜም የገንዘብም የተለያዩ የመደራጀትም ክፍተቶች ነበሩ፣ ብዙ ፈተናዎች ነበሩት። እግዚአብሔር ደግሞ ፈቅዶ ይህንንም ኮሚቴ በተሻለ መልኩ ይህንን ፈተናዎች በማለፍ የተሻለ መዝሙር እንዲወጣና ለህዝቡ ተደራሽ እንዲሆን አድርጓል። በጣም ደስ የሚል ነበር። እግዚአብሔር ይስጥልን። ያው አብዛኛው መዝሙራት ራሳችንን የምናይበት የዝማሬ አገልግሎት ነበር ወይም ደግሞ ዝማሬዎች ነበሩ። ይሄ ነው ተብሎ መምረጥ አስቸጋሪ ቢሆንም እንደ አንድ በሰንበት ትምህርት ቤት አገልግሎት ውስጥ እንዳለን አገልጋይ ሰንበት ትምህርት ቤት አገልግሎትን የሚነካው የዝማሬ አገልግሎት አንደኛው በጣም የምወደው ዝማሬ ነው። እሱኛውን እንደ አንድ ደስ ብሎኝ የምሰማውም ራሴንም ማስብበትና አትሊስት ወደፊት በአገልግሎት ደረጃ ለመበርታትም ለመጠንከርም ነገ ወደዚህ አገልግሎት ውስጥ ለሚሳተፉ ወንድምና እህቶችም ደግሞ በዚህ ሂደት ውስጥ የመረጠን አገልጋይ እኛ በራሳችን ፍቃድና ምኞት ሳይሆን እግዚአብሔር አምላክ በቸርነቱ ለበረከት የጠራን መሆኑን የሚገልጠው በእግዚአብሔር ፈቃድ የተጠራ ለማገልገል የመረጠን እንጂ የመረጥነው ከቶ አይደል። አልችልም ይቅርብኝ ባያምኑኝ ስላለ እንደ ሙሴ ለዋል በእጅ ምን አለ በእጅ ምን አለ። ኮልታፋነታችን አይጠግብም በማለት የሸሸነው አንደበት የሰጠን የእግዚአብሔርን ትተን ያስቀየምነው የአምላክን ትእዛዝ አምኖ ለሚቀበል አንደበት የሚሆን አሮንን ይሰጣል። ሁሉም ቆንጆ ናቸው፣ ግን እዝነ ማርያም የሚለውን የእመቤታችንን የተጻፈበት ለሁሉም መልእክት አለው ብዬ አስባለሁ። በዚህ ዘመን ላይ በእመቤታችን ለማያምኑት ጭምር እኛ ላመንነው እንኳን አለም ለሌሎቹም ሳሌ እናት እንደሆነች የሚያስረዳ መዝሙር ነው። ለንጹሐን ጆሮችሽ ሰላምታ ይገባል፣ የመላኩን ብስራት ለመቀበል በቅተዋል። ቃሉን ስትሰማ በመቅደስ ሳለች እንደ ቃልህ ይሁን የጌታ ባሪያ እነሆኝ አለች። መዝሙሮቹ እውነት ለመናገር ሙሉ በጣም በጣም ደስ የሚሉ ናቸው። 11ዱም ይሄኛውን ለመምረጥ ይከብዳል፣ ግን እኔ ደግሞ የመረጥኩት በእጃችሁ ምን አለ የሚለውን ነው። ከኛ ታሪክ ጋር ከሰንበት ትምህርት ቤት ህይወት ከምናሳልፍ ሰዎች ጋር ምናምን ታሪኩ ይሄዳል ብዬ ስላሰብኩ ነው። እሱ በጣም ነው የተመቸኝ። በእግዚአብሔር ፈቃድ የተጠራ ለማገልገል የመረጠን እንጂ የመረጥነው ከቶ አይደል። አልችልም ይቅርብኝ ባያምኑኝ ስላለ
እንደ ሙሴ ለዋል በእጅ ምን አለ በእጅ ምን አለ። መዝሙሮቹ ሁሉ ማለት ይቻላል በጣም አሪፍ መዝሙሮች ናቸው። እኔ ግን ማለት እስከዛሬ የምወደው መዝሙር እዚህ መዝሙር ላይ ተካቷል። አንተ አቡነ ወአንተ እምነ ረዳአነ ወአድነነ እሱ መዝሙር በጣም ደስ ይላል እና ከሱ አዝማች ደግሞ በጣም ማለት የሳበኝም ለእኛም የሆነውም ለእኔም የሆነውም የማተወን አምላካችን ፈጣሪያችን ባሪያ ስንሆን ልጅ ያረከን አባታችን ከዳግም ባርነት ሰውረን። ከአልበም ውስጥ የወደድኩት መዝሙር ሚካኤል መላክን ነው። ለምን ለሚለው ደግሞ ያው ሚካኤልን ወደዋለሁ፣ ግን ከዛ ባሻገር የሚካኤል መዝሙር ደስ ይላል። በቃ ለዛ ነው የወደድኩት። ሚካኤል አድነን ከዓለም ፈተና ከዓለም ፈተና ባንተ አማላጅነት ተማምነናልና ተማምነናልና ስምህን ስንጠራ ፈጥነ ትደርሳለህ ፈጥነ ትደርሳለህ። እግዚአብሔር የሰጠ ታላቅ ጸጋ አለ ታላቅ ጸጋ አለ። ሁሉንም ዝማሬዎች ደስ ብለውኛል። እንደዚህ ወጥተው አዲስም ስለሆኑ ወጥተው በማየቴ ሁሉም ደስ ብለውኛል። እንዲህ ብዬ የምናገረው የለኝም፣ ግን እያንዳንዱ የተለያየ ዓላማ ስላላቸው ከዓላማዎቻቸው አንፃር ይለያያል። አሁን ወደ እርሱ እንመለስ የሚለው ዝማሬ መጀመሪያ አካባቢ ላይ በህብረት ሲዘመር ስሰማው በጣም ደስ ብሎኝ ነበርና ለአለፉ አባላት ወይም ደግሞ ከቤተክርስቲያን ውስጥ የነበሩ ግን ቤተክርስቲያንን ትተው ወጥተው ዞረው ደግሞ ቤተክርስቲያንን የሚወክሱ ሰዎች አሉና ለነሱ ምናልባት ትምህርት ከሆነ እኛም ውስጥ ያለነው ውስጥ ኖረን አምላካችንን እያለን ለሸጥነው ሰዎች ለኔም ጭምር ማለት ነው ወደ ራሳችን እንድንመለስ ወደ እርሱ እንድንመለስ ያረጋናል ብዬ ስለማስብ እሱ ደስ ይለኛል። በይሁዳ መሳም ስመን የሰጠነው የበላንበትን ወጭት የሰበርነው 30 ዲናርን ከሱ ያስበለጥን ተው እንመለስ አልጋችን ሳትክደን ወደ እርሱ እንመለስ አልጋችን ሳትክደን። መዝሙሮቹ በመጀመሪያ አብርሽ በጣም ጎበዝ ልጅ ነው። አብርሃም አስፋው ዲያቆን አብርሃም አስፋው ስላደረገው ነገር በጣም አመሰግነዋለሁ። አብርሃምን ማስበው እኔ ከዛሬ 10 ዓመት ወር 7 ዓመት በፊት የነበረኝን አቅም ነው አሁን እሱ ላይ የማየው። በሰንበት ትምህርት ቤት ውስጥ ብዙ ነገሮችን አድርግ ነበር። የሰንበት ትምህርት ቤታችን ልደት ሲከበር ግጥሞችን እገጥም ነበር። አሁንም እንደማስታወሻ ያስቀመጥኳቸው በግዕዝም በአማርኛም ቅኔያዊ የሆኑ ግጥሞች ነበሩ ምን ግጥማቸው የነበሩ። አሁን እንዴት እንደሆነ ትንሽ ደከም አልኩኝ መሰለኝ በተለያየ ነገር ቢዚ ሲሆን ያንን አቅም ነው እሱ ላይ ያየሁ ያለሁት። እንግዲህ በዚያው አጋጣሚ ይህንን ጸጋህ እንድታጎለብተው ደግሞ ይበልጥ አሁን ያለው ሁኔታ ጥሩ ነው የተሻለ እንዲሆን ደግሞ ጋብዞኝ ነበረ አስተያየት እንድሰጥ የኔም የራሴን ግጥሞች ካሉ እንድጨምርበት እና ደግሞ በዛ ደረጃ የተሻለ አድርገን እንድንሄድ ግን አሁንም ጥሩ ነው። እግዚአብሔር ጸጋህን ያብዛልህ ማለት እወዳለሁ። በቤቱ ይጠብቅህ፣ ፍጻሜውን ያሳምርልህ። ከዚህ በላይ የምታገለግልበትን ዕውቀት በጸሎት እየተጋህ እግዚአብሔር እንዲሰጥህ እመኛለሁ። ከዛ ውጪ ያው የእመቤታችን የተዘመረበት እሱን በጣም አደንቀዋለሁ ሐሳቡን በራሱ ማለት ነው። በእመቤታችን ጆሮ የገባውን ድምጽና በሔዋን የገባውን ድምጽ አነጻጽሮ
ያቀረበበት ነገር በጣም ደስ ይለኛል። እሱን መዝሙር ማለት ከሌሎቹ በተለየ ሁኔታ የእመቤታችንም ነገር ስላለበት ይሁን እሱን እወደዋለሁ። ሌሎቹም ድንቆች ናቸው። ዜማዎቻቸውና ግጥሞቹ የተሰናሰሉበት መንገድ በጣም አደንቀዋለሁ። እንደ መጀመሪያ ስራ በጣም ፐርፌክት ነው። በቀጣይ ደግሞ አግዘኝ ካለኝና እድሉን ከሰጠኝ ከሱ ጋር በመሆን ከዚህ የተሻሉ ነገሮችን መስራት የምንችልበት ነገር ይኖራል። እንደ ሰንበት ትምህርት ቤት ጥሩ ስኬትና ጥሩ ፍሬ ነው ብዬ አስባለሁ። በእናታችን በሔዋን ጆሮ ገባ የዲያብሎስ ምክር፣ ፈጽሞ ሚለያይ ሰውን ከእግዚአብሔር። ሞት በገባበት በር ሕይወት ገባ ደግሞ፣ እጅግ ያስደንቃል የማርያም ጆሮ። ሞት በገባበት በር ሕይወት ገባ ደግሞ፣ እጅግ ያስደንቃል የማርያም ጆሮ። በዚህ ረገድ በጣም ቃላት ያጥረኛልና ደስ ብሎኛል። እጅግ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኛ ስራ አመራር በነበርንበት ብለን ታሪክ እንድናወራ የዚህ ታሪክ ተቋዳሽ እንድሆን ስለሆነ ስለተደረገ እግዚአብሔር ይመስገን። እውነት ለመናገር አልጠበቅኩም፣ ግን ደግሞ በመሆኑ እጅግ እድለኛ ነኝ ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። ይሄ ነገር እንዲሳካ እግዚአብሔር አምላክ ስለፈቀደልኝ በጣም ደስ ብሎኛል። በእንደዚህ በቃል የሚነገር ደስታ ስላልሆነ እና ቃላት ለመናገር በተሞከረ ቁጥር ደግሞ ፈንቅሎ የሚወጡ ስሜቶች ስለሚኖሩ ብዙ በቃላት ለመናገር አልፈልግም። ግን አስቀድሞ እንደዚሁ ተጽፈው የተቀመጡ ነገሮች ለሰንበት ትምህርት ቤታችን እንደኔ የሰንበት ትምህርት ቤታችን ልደትና የኔ ልደት ተመሳሳይ ቀን ነው እና ግንቦት 26 ነው እኔም የተወለድኩት። የሰንበት ትምህርት ቤቷ ምስረታ ግንቦት 26 ነውና ላሳደገችኝ ሰንበት ትምህርት ቤቴ ምንም ሳይገባኝ ብዙ ነገር ላስተማረችኝ ሰንበት ትምህርት ቤቴ የሆነ ነገር ማድረግ በመቻሌ በጣም ደስተኛ ነኝ። ከሌላው ተሽዬ ሳይሆን እንደዚሁ ብቻ እንደ ስጦታ ያክል ለማድረግ ነው የሞከርኩትና ያህ የጻፍኩት ነገር ደግሞ ምንም የራሴ ባይሆንም የቤተክርስቲያን ዕውቀት ቢሆንም ግን ይሄንን ነገር ወደ መሬት ወርዶ በዝማሬ መልክ ሳየው በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ በዚህ እና ይሄንን ነገር በማደርግበት ጊዜ በአገልግሎትም ጊዜ ምንም ሳይሰለቹ የጠበቁኝን የሰንበት ትምህርት ቤቱ አባላቶችን ዘማሪያንን እና ደግሞ ለዚህ ደረጃ እንድበቃ ያደረጉኝን ቤተሰቦቼን እንደዚሁ እናቴ ሰንበት ትምህርት ቤቴ ፍኖተ ሰላምን ለማመስገን እወዳለሁ። ምስጋና ሲጀመር እግዚአብሔር ይመስገን። በመጀመሪያ ለዚህ ላደረሱን ለሥላሴ ክብር ምስጋና ይድረሳቸው፣ ክብር ምስጋና ይድረሰው እና ያው በመቀጠል ለመዝሙሩ ሙሉ አስተዋጽኦ ላደረገልን ወንድማችን ለዲያቆን አብርሃም አስፋው በጣም ከፍ ያለ ምስጋና አለኝ። ማለት ማመስገን እንትን ነው አላልፈውም ሳላመሰግን እና ለአብርሽ በጣም ምስጋና ይገባዋል አብርሽ። ሲቀጥል ደግሞ ሰንበት ትምህርት ቤታችንን በጣም ማመስገን እፈልጋለሁ። ምክንያቱም እዚህ እንድደርስ ላደረገችኝ ለሰንበት ትምህርት ቤቴ ያው እንደዚህ ተነግሮ ማያልቅ ምስጋና ቢሆንም ሲነገር እንደዚህ ነውና እሷን ማመስገን እፈልጋለሁ። ስለመረጠችኝም ለዚህ ክብር ስለመረጠችኝም አመሰግናለሁ። እሺ ማስተላለፍ የምፈልገው በጣም አመሰግናለሁ እዚህ ፕሮግራም ላይ በመሳተፌ። ሌላው ደግሞ ማመስገን የምፈልገው ሰንበት ትምህርት ቤቴ ነው። ለዚህ ሁኔታ ለዚህ ማንነት ያደረሰችኝ እሷ ናት። ጥሩ ለሚባሉ ማንነቶቼ በሙሉ የእሷ ትምህርት አሻራ አለበት እና አመሰግናለሁ። እሺ እግዚአብሔር ይስጥልን።
ከሁሉ አስቀድሞ መመስገን የሚገባው በዝማሬም አገልግሎት ሊሆን ይችላል። በተለያዩ ሁኔታዎች እግዚአብሔር አምላካችን ነው መመስገን የሚገባው። ስለዚህ አምላካችን እግዚአብሔር በቸርነቱ እኛ ሳይገባን እሱ እንዲገባን አድርጎ የመረጠን ለእርሱ ክብር ምስጋና ይግባው። ለእመቤታችን ለቅድስት ድንግል ማርያም እግዚአብሔር አምላክ ያከበራቸው ለቅዱሳን ምስጋና ይገባዋል። አምላካችን ይህንን ዝማሬ ራሳችንን የምንለውጥበት ደግሞ ለሌሎች መንፈሳዊ ሕይወት የሚለውጥ ያደርግልን ዘንድ በጎ ፈቃዱ ይሁንልን። እንግዲህ እግዚአብሔር አምላክ ራሱ በመጽሐፍ ክብር ለሚገባው ክብር ስጡ ብሏልና በዚህ አገልግሎት ሂደት ውስጥ ከመጀመሪያው ጀምሮ ሐሳብን በማንሳት በማመንጨት ለዚህ ዝማሬ አገልግሎት ያነሳሳ ወንድማችን ዲያቆን አብርሃም አስፋው ከዛም ባሻገር ደግሞ በዚህ አገልግሎት ውስጥ ሐሳብ እንዲታይና እንዲገለጽ አድርገው የተሳተፉ ወንድምና እህቶችን እግዚአብሔር አምላክ የህይወት ያደርግላቸው። ማመስገን የምፈልገው በመጀመሪያ እግዚአብሔር ነው። ሳይገባን ለዚች ቀን ለዚች ሰዓት ነው እኛ የተመረጥን አይደለንም፣ የተለየን ሰዎች ሆነን አይደለም። ብቻ በእድሜያችን ላይ ሰንበት ትምህርት ቤታችን ላይ አሻራ እንድናሳርፍ ስላደረገልን እናመሰግናለን። ከሱ ቀጥላ የማትለየው እናቱን ቅድስት ድንግል ማርያም ማመስገን እወዳለሁ። ለዚህ ሁሉ ምክንያት ደግሞ የሆነችው ፍኖተ ሰላም ሰንበት ትምህርት ቤቴ ናት። ከዛ በመቀጠል ደግሞ አብርሽን ማመስገን እፈልጋለሁ። እሺ አመሰግናለሁ። ያው ምስጋና በተለይ ዘንድሮ የ5 ዓመት በዓላችን ሲከበር ሰንበት ትምህርት ቤታችን ልደቷን በዚህ ደረጃ ሲከበር በሰፊ ሁኔታ ዝግጅት ተደርጎ የተከበረበት መንገድ በጣም ደስ የሚል ነው። ለዚህም ደግሞ የሥራ አመራር ጽሕፈት ቤት ኮሚቴ አዋቅሮ ያደረገው ነገር የሚደነቅ ነገር ነው። ለሌሎች ነገሮችም ከዚህ የተሻለ ማድረግ የምንችልበት አቅም እንዳለን የሚያሳይ ነገር ነውና እንኳን አደረሳችሁ። ለቀጣይ ዓመታት ደግሞ ከዚህ የበለጡ ስራዎችን ሰርተን ሁላችንም የምንባረክበት ከዚህ በላይ ደግሞ ደስ ብሎን የምናከብርበትን ጊዜ እግዚአብሔር እንዲሰጠን እመኛለሁ። ነገር ግን ለወጣችሁ ለወረዳችሁ ጊዜያችሁን ለሰጣችሁ በገንዘባችሁ በጉልበታችሁ በብዙ ነገር ለደከማችሁ በእውቀታችሁ ሁሉ ተደርዳችሁ እግዚአብሔር አምላክ ይቀበላችሁ፣ አገልግሎታችሁን ተቀብሎ ርስት መንግስተ ሰማያት መውረሻ ያደርግልን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። መብራን ክብር ምስጋና ይግባት። በጣም ደስ ብሎኛል እውነት። አንደኛ በቁጥር 1 አልበም በመመረጤ በመጀመሪያው አልበማችን በመመረጤ ፕለስ ደግሞ ለ25ኛ ዓመት የብር ኢዮቤልዩ በዓላችን ለምናከብረው መሆኑ በጣም ደስ ብሎኛል። ታሪካዊ ቀን ስለሆነ ኮሚቴውን በጣም አመሰግናለሁ። አብርሽን በጣም አመሰግናለሁ ስለመረጥከኝ። እግዚአብሔር ይመስገን ስለ ሁሉም ነገር በጣም ደስ ይላል። በመጀመሪያ ደረጃ እዚህ ያደረሰን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህንን መዝሙር ለመስራት ይህንን ነገር ለማድረግ የደከሙትን አባላቶች በአጠቃላይ ሁሉንም ከዘማሪዎቹም ከኮሚቴዎቹም ጭምር እንዲሁም ደግሞ ዋናው ዲያቆን አብርሃም አስፋው እግዚአብሔር አምላክ አሁንም ጸጋውን ያብዛላችሁ። ከዚህ የበለጠ እንድትሰሩ እግዚአብሔር ይርዳችሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። እሺ ምስጋና ሁሉን ላዘጋጀ እስከዚህም እንድደርስ ስላደረገ ለልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ይህ ታላቅ ታሪክ እውን እንዲሆን ላደረጉ እንዲሁም ለኮሚቴዎች በልዩ ሁኔታ ደግሞ ለወንድማችን ለዲያቆን አብርሃም አስፋው የተለየ ክትትል በማድረግ ግጥምና ዜማውን እንዲሁም በተለያዩ ነገሮች ሂደቶቹን በመከታተል ላደረገው አስተዋጽኦ እግዚአብሔር አምላክ አገልግሎታችሁን ይባርክ ይቀበል ማለት ፈልጋለሁ። ለወደፊት ከዚህ የሚያበቃ አይደለም። ይህ እንደ ጅማሬ ነው። ከዚህ በመቀጠልም የተለያዩ ዝማሬዎችም በዚህ በተሻለም ከዚህም በተሻለ መልኩ የሚሄዱበትና የተለያዩ መጽሐፍትም በተሻለ መዝሙራትን ለሕዝቡ ለማድረስ ለምዕመናን ለማድረስ የተሻለውን ነገር ለማድረግ እንጥራለን። በዚህ ደረጃ ነው ያለው ሂደት። እሺ ማስተላለፍ የምፈልገው በጣም አመሰግናለሁ እዚህ ፕሮግራም ላይ በመሳተፌ። ሌላው ደግሞ ማመስገን የምፈልገው ሰንበት ትምህርት ቤቴ ነው። ለዚህ ሁኔታ ለዚህ ማንነት ያደረሰችኝ እሷ ናት። ጥሩ ለሚባሉ ማንነቶች በሙሉ የእሷ
ትምህርት አሻራ አለበት እና አመሰግናለሁ። እና ማስተላለፍ የምፈልገው መልእክት ያወጣነውን አልበማችንን ወደ ሰላም መንገድ የሚለውን አልበማችንን እንድታዳምጡ በልዑል እግዚአብሔር ስም እጋብዛለሁ። ዘፍኖተ ሰላም ሚዲያ ላይ እየገባችሁ ሼር፣ ላይክ እንድታደርጉ በስላሴ እንጠይቃለን። ከዛ ባሻገር በሰንበት ትምህርት ቤት አገልግሎት ውስጥ ያለን ወንድምና እህቶች ምንም እንኳን እግዚአብሔር አምላክ በቸርነቱ ወደ ቤቱ ቢጠራንም ደግሞ የምናገለግለው አገልግሎት ለህይወት ለሰው ለውጥ የሚሆን እንዲሆን መትጋትና መድከም ያስፈልገናል። እንዲህ የታዩትን በጣም በአጭር ጊዜ ውስጥ የተሰሩ የተደከሙ ስራዎችን ሌሎች አዳዲስ ሀሳቦችንም ብንሰራና ብንተገብር ጥሩ ለውጥ የሚያደርግ ለምዕመናን የሚደርስ አገልግሎት እናደርጋለን ብዬ አስባለሁና በተለያዩ ጸጋዎች ያለን ወንድምና እህቶች በዚህ ሱታፌ ውስጥ እንድንሳተፍና ከዚህም ባሻገር የተሻለ አገልግሎት ስራዎችን እንድንሰራ መልእክቴን አስተላልፋለሁ። ማስተላለፍ የምፈልገው መልእክት ሁሉም መዝሙሮች በጣም ነው ደስ የሚሉት። በደንብ አድምጧቸው። ከ1 እስከ 11 ያሉትን ሁሎችንም አድምጧቸው። ፔጁን እየገባችሁ ሰብስክራይብ አድርጉ፣ ያላደረጋችሁ አስደርጉ። አመሰግናለሁ። ማስተላለፍ የምፈልገው መልእክት መዝሙሩን እናዳምጠው፣ እንስማው እና አመሰግናለሁ። ሁሉም ምዕመናን ይህንን መዝሙር እንድትሰሙት፣ እንድታደምጡት፣ እንድትማሩበት፣ እንድታገለግሉ፣ እግዚአብሔር እንድታመሰግኑበት ማስተላለፍ ፈልጋለሁ። የዩቲዩብ ቻናላችን ላይ ዘፍኖተ ሰላም ላይ ተለቋል። ሁላችሁም አድምጡት። ይህንን ማስተላለፍ ፈልጋለሁ። አመሰግናለሁ። ማስተላለፍ የምፈልገው ነገር ቢኖር ወደ ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት በጣም በብዙ ነገር የሚያንጽ፣ በብዙ ነገር የሚሰራ፣ ከብዙ ነገር የሚጠብቅ ቦታ ነውና ሁላችሁም ወደ ሰንበት ትምህርት ቤት ነው። ሰንበት ተማሪ ሁኑ። ምንም በኃጢአት ብናድፍም ብንጨቀይም ብንቆሽሽም ከነ ኃጢአታችንም ሆነን ሰንበት ትምህርት ቤት እንቆይ፣ እንሁን፣ አንውጣ ብዬ መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር ይመስገን። እንግዲህ 25 ዓመት አክብረናል። ከዚህ በላይ ብዙ ስራዎች ይጠበቁብናል። ሁላችንም ጊዜ ሰጥተን ባይዘዌ ለአገልግሎት ጊዜ የለኝም አይባልም። በትዳር ላይ ያለንም፣ በትምህርት ላይ ያለንም፣ በስራ ያለንም ወደ ቤታችን እንሰብሰብ፣ እንነጋገር። ለሁላችንም የሚሆን ስራ አለ። ሰንበት ትምህርት ቤታችንን ከዚህ በላይ እናድርስ። በተለይ መስራት የሚጠበቅብን ህንፃ አለ። እሱን ለመስራት መረባረብ አለብን። የተቋቋመ ኮሚቴ አለ። ከሱም ጋር በመነጋገር ብዙ ስራዎችን መስራት ይኖርብናል። እግዚአብሔር አምላክ አገልግሎታችንን ይቀበልልን፣ ማህበራችንን ይጠብቅልን፣ ይባርክልን፣ ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር። እሺ፣ በመጨረሻ ማስተላለፍ የምፈልገው መልእክት እና ምስጋና ይህንን ነገር ላዘጋጀው ሁላችንን አይምሯችንን አንቅቶ ይህንን ነገር እንድናዘጋጅ ለፈቀደልን ለቅድስት ሥላሴ ምስጋና ይሁን። እንዲሁ ደግሞ በጉዛችን ሁሉ ለረዳችን ለእናታችን ለእመቤታችን ለአማላጃችን ለቅድስት ድንግል ማርያም ምስጋና ይሁን። ለሌሎቹም ቅዱሳን እንደየክብራቸው ምስጋናና ክብር ይሁንልኝ። መጨረሻ ላይ ማስተላለፍ የምፈልገው ይቺ ሰንበት ትምህርት ቤት የብዙዎች እናት ናት። ገብተውባት የወጡ ብዙ ሰዎች ይኖራሉ፣ ግን በብዙ የጠቀመቻቸው ማለት ነው። ስለዛ በብዙ የጠቀመቻችሁ በሷ ያለፋችሁ አባላት ወደ ሰንበት ትምህርት ቤቱ እንድትመለሱ፣ እንዲሁም ደግሞ በሰንበት ትምህርት ቤት አገልግሎት ላይ የሌላችሁ አባላት ወይም ህዝበ ክርስቲያን ወደ ሰንበት ትምህርት ቤት በመግባት እግዚአብሔርን ቃል እንድትማሩ በልዑል እግዚአብሔር ስም ለማሳሰብ እፈልጋለሁ። ፍኖተ ሰላም ሰንበት ትምህርት ቤቴንም አመስገን እፈልጋለሁ። ከዚህ በኋላ ለቀጣዩ የአልበም ዝማሬዎች እንደዚሁም ደግሞ ለቀጣይ አገልግሎቶች ሁላችሁም ደግሞ እንድትዘጋጁ በልዑል እግዚአብሔር ስም አሳስባለሁ። እግዚአብሔር ይስጥልኝ።